ማንም እኮ አላሰበውም ነበር ሰሃቦች መሃል የተፈጠረው ፊትና የእስላሙን ዓለም ፖለቲካል ታሪክ እንደሚቀይር። ተኸየል ጦርነት፣ ህመም፣ ደም፣ ሐዘን የመጀመሪያውን ታላቁን የእስላም ደውላ በመውለድ ሲጠናቀቅ ታሪክ ይዘግባል። ዛሬ እኔና አንተ አዚዝ አልዓሰል ከመጀመሪያው ከሰይድና አልይና ሙአዊያ መሃል ከተፈጠረው እሳት ጀምረን ደውላ ኡመውያ እስከተወለደች ጊዜ ድረስ ፕራይሟ ላይ እስከደረሰችበትና በስተመጨረሻ ምን አይነት አሳዛኝ አወዳደቅ እንደወደቀች አብረን እናያለን። ሐሳብህን ሰብስብ ወየላ ቢና استمتع. السلام عليكم ورحمة الله وبركاته. عزيز العسل أهلا وسهلا ومرحبا. وانا say sorry for not keeping touch. عزيز العسل ከዚህ በኋላ ፕሮግራማችን እንደቀጠለ ነው። ሰይድና ዑስማን ከተገደሉ በኋላ ኡማው ለሁለት ተከፈለ። በዚህ በኩል ያለው ሐቁ የአልይ ነው ብሎ የሚያምንና ቶሎ ኺላፋውን ይዞ መጀመሪያ ነገሮች ይረጋጉ የሚለው ጀማዓ ነው። በዚህኛው በኩል ደግሞ መጀመሪያ ዑስማንን የገደሉ ሰዎች ሊቀጡ ይገባሉ የሚለው ጀማዓ ነው። የዚህኛው ቡድን መሪ የሻም መሪ የሆነው ሙአዊያ ኢብኑ አቢ ሱፊያን ነው። ሰሃቦች መሃል ከባድ ጦርነት ተፈጠረ። በዚህ ጉዳይ ላይ የኔና ያንተ አቋም ሊሆን የሚገባው ኢብኑ አልዓረቢ እንዳለው ነው። ላ ተዝኩሩ የውመ ሰፋሂ ፈኢነሁ የውሙን ዐዚሙን ሸቀ ቀልበ ሙሒቢ ኩሉን ለሁ ዑዝሩን ወኩሉን ሙጅተሂዱን ወልሑክሙ ሊረሕማኒ ፈውቀ ሱሑቢ። ከዛ በኋላ አዚዝ አልዓሰል ይህን ፍሰት የቀየረው ክስተት መጣ። ሰይድና አሊ ተገደሉ። ኡማውም በድንገት ራሱን ያለ መሪ ያገኘ። ልጃቸው ሐሰን ኃላፊነቱን ወሰደ። ግን እየመጣ ያለውን ፊትና ሲመለከት ከባድ ነውና ስትራቴጂክ ሙቭ ወሰደ። ሐሰን ለሙአዊያ አርሹን ይተውለታል። ዓመል ጀማዓ ብሎ ታሪክ የሰየመው ዓመት ነበር። ኡማው ከረጅም አለመስማማት በኋላ አንድ የሆነበት ዓመት ነው። ሐሰን ስልጣኑን ለሙአዊያ ሲተውለት ሙአዊያ ሸርዕየን ኸሊፋ ሆነ። ሂር ኢዝ ዘ ተርኒንግ ፖይንት አዚዝ አልዓሰል። ሙአዊያ ኢብኑ አቢ ሱፊያን ምንም አይወጣለት ፖለቲከኛ ነበር። የተረጋጋ ስሜታዊ ማይሆን ሻምን ከ20 ዓመት በላይ አስተዳድሯል። እንዴት ጎሳዎችን ማኔጅ ማድረግ እንዳለበት ያውቃል። ታውቃለህ አረቦች በጎሰኝነት ያላቸው ነገር። ሙአዊያ ዲሳይድድ ቱ አፕግሬድ ዘ ደውላ ካሚላ። ጦሩን አንድ ያደርጋል፣ ማኔጅመንቱን ያጠናክራል፣ የውርስን ሲስተም ይፈጥራል። እንዲስ አዲስ የፖለቲካል እርምጃ የመጀመሪያውን የስለላ ሲስተም ፈጠረ። ይህ ሰው ቀላል አልነበረም አዚዝ አልዓሰል። ብልሃቱ አናዘር ሌቭል ነበር። በዚህ ሁኔታ ላይ ኦፊሻሊ በ41ኛው ዓመተ ሂጅራ ደውለቱል ኡመውያ ተቋቋመች። ዘመናት አለፉ፣ ሀገረ መንግስቱ ሰፋ፣ አስደንጋጭ ታሪክን መጻፉን ቀጠለ። ምድርን ተቆጣጠሯት። ፈትሑል አንደሉስ እነ ጣሪቅ ኢብኑ ዚያድ ታሪክ ከዘገባቸው ትላልቅ ክስተት ፈትሕ ቢላድ ስንድ የህንድ ሀገር ፈትሕ እነ ሙሐመድ ኢብኑ ቃሲም የ17 ዓመት ልጅ ያን ያህል ሀገር ሲከፍት እኛ በ17 ዓመታችን የት ነን አዚዝ አልዓሰል? ተኸየል ኹራሳን፣ ሰመርቀንድ፣ ቡኻሪ እስከ ቻይና ድረስ ትላልቅ ሀገራት እስልምናን ተቀበሉ። ሙአዊያ ፓርላማ የሚባለውን ነገር ክሬት አደረገ። አረብኛ ኦፊሻሊ የመንግስት ቋንቋ ሆነ። እነዚህ ነገሮች በሙሉ መንገድ አስያዘ። ከኡመውዮች ነገስታት ለምሳሌ አብዱልመሊክ ኢብኑ መርዋን የኢስላሙን ዓለም ኢኮኖሚን ነው የቀየረ። የአረቦች መገበያያ ከረንሲ ፈጠረ። ዓለም የማይረሳው ታሪካዊ ጊዜ። አይ ዴር ዩ ብሮ ኤኒ የሂስትሪ ሰው ስለ ታላቁ የኡመውዮች ጊዜ ብትጠይቅ አምሹር የአንደሉስ ፈትሕ ነው ይልሃል። ሂር ኢዝ ዘ ስቶሪ። ከሂጅራ በኋላ በ92ኛው ዓመት ነበር። አንድ ቅጽበት የዩሮፕን ታሪክ በሙሉ ቀየረ። አንደሉስ ባትከፈት ኖሮ ያ ሁሉ ስልጣኔ አይኖርም። ዩሮፕ ከዛ ጨለማ ተወጣም ነበር አዚዝ አልዓሰል። ልክ አሁን ሰው ወደ ዩሮፕ ሄዶ ተምሮ መጥቶ በንግግር ውስጥ እንግሊዘኛ የቀላቀለ ፍሌክስ እንደሚያደርግብህ ሁሉ ያኔ አንደሉስ በስኮላር ይሄዱና የተማረ ሰው መሆናቸውን ለማሳየት አረብኛ የቀላቀሉ ፍሌክስ ያደርጋሉ። ትዝታችን አንደሉስ። ጃደከል ገይቱ ኢዘል ገይቱ ሀማ يا زمان الوصل في الأندلس قد مضينا ننثر الخير هنا نامت الأعين عند الغلس إننا مجد وعز إننا أعدون أمتي لا تيأسي أعدون أمتي لا تيأسي ድምፅ እሺ ኢማጂን ከዛ ሁሉ ኃይል ጋር አዚዝ አልዓሰል ይህ ደውላ 90 ዓመት ብቻ ነበር ያስተዳደረው። የአንድ ሰው እድሜ። የውድቀታቸው መንስኤ ምንድነው ብንል እነዚህን እንደ ምክንያት እናመጣለን። ፈርስት በጎሳ መከፋፈል። ቅድም እንዳልኩ ነው አረቦች እና ጎሳ። ሁለተኛው የአንዳንድ መሪዎች ዙልም። ኦፍ ኮርስ ሁሉም አዲል አልነበሩ። በነዛ መሪዎች ምክንያት ግን ብዙ ማህበራዊ ችግሮች ነበሩ። እንደ ተርድ የኢራቅና የኹራሳን አመጽ። እነዚህ ሁለቱ ከተሞች ኡመውዮች ላይ ራስ ምታት ነው የሆኑት። በተለይ ኢራቅ ለደውላው የሙሉ ጊዜ ስራ ነው የሆኑት።
the fourth የደውላ አባሲያ እንቅስቃሴ መጀመር። የተደራጀ ፖለቲክስ በብልሃት የተሞላና ምስጢራዊ ነበር። የህዝብን አመጽ ለራሳቸው ጥቅም ሲያውሉት ነበር። and the last የመጨረሻዎቹ መሪዎች ድክመት። however መጨረሻ ላይ የመጣው ሙሐመድ ኢብኑ መርዋን ጀግና ቢሆንም ምን ጥቅም? ደውላው ተበታትኖ አልቋል። በ132 ዓመተ ሂጅራ ደውለቱል ኡመዊያ ታሪኽዋ አበቃ። ልክ ሁልጊዜ እንደምናደርገው አዚዝ አልሐሰን አደርስ ላወል ኃይል ሰይፍ ውስጥ አይደለም፣ ሰዎችን ማኔጅ ማድረግ መቻል ነው። ሀገረ መንግስቱ ትልቅ የቆዳ ስፋት የነበረውና ሲቪላይዝድ ነበር፣ ግን በውስጥ ችግር ነው የወደቁት። በሚገርም ሁኔታ ሁሉም ኤምፓየር ውስጥ ባለው ችግር ነው የሚፈርሱት። ኺያና፣ ሑብ ዱንያ፣ የስልጣን ጥማት ኢላ አኺሪህ። ከዚህ የምንማረው ከውጪ ማደግ ሳይሆን ውስጥ ያሉትን ሰዎች መቆጣጠር መቻል ነው። የመጨረሻው ምን ወስደው ደርስ ለታላቅነት ማለም፣ ለታላቅነት መስራት እንዳለብን ነው። ሰፋስፍ የሆኑ ጉዳዮች ስር መልፈስፈስ የለብን። አንዴ ላይ ከወጣህ ጊዜ አልፎብህ እንኳን ብትወድቅ ልክ እንዳንደሉስ ዘመን ተሻጋሪ አሻራ ጮሆ ይናገራል። ወአኺራን አዚዝ አልሐሰን የዛሬው ቀጠሯችንን እዚህ ላይ እናበቃለን። ሐሳብህን ኮመንት ላይ ከመጻፍ አትሰስት። ቪዲዮ ይሸረር። ቀጣይ እስክንገናኝ ዱምቱም ሳሊሚን ሰላም።